Look at this monkey. Let me show you. They're fighting. Whoa! ይህ ባቱ ኬቭ ይባላል። ማሌዥያ ውስጥ ከሚገኙ ተፈጥሯዊና ሰው ሰራሽ መስህብ ውስጥ አንዱ ነው። ዋሻው 400 ሚሊዮን ዓመቱ ሲሆን በተለያየ ጊዜ ለማምለኪያና መደበቂያ ሆኖ ያገለግል ነበር። አሁን በሂንዱ እምነት ሎርድ ሙሩጋን ማምለኪያ ቦታ ሆኖ ያገለግላል። ወደ ዋሻው ለመሄድ 272 ደረጃዎች መውጣት ያስፈልጋል። ቦታው በዝንጀሮዎችና በአዕዋፋት የተሞላ ነው። The cave look majestic. Like, you know, sometimes when something is so big than you, that it just leaves you in awe. It's the same thing like that. And also the monkeys. Say hi. She's scratching. I don't know why. ከዚህ ቦታ የሰማሁትን አንድ ታሪክ የአምላክ ሙሉጋን እና የወንድሙ ጋኔሻ ብሂል ላጫውታችሁ። ሁለት ወንድማማቾች ማን ቶሎ ዓለምን መዞር እንደሚችል ተወራረዱ። አሸናፊውም መለኮታዊ ማንጎን ያገኛል ተባባሉ። ከዚህም በኋላ ሙሉጋን ፒኮኩ ላይ ተቀምጦ በጉጉት ዓለምን ለመዞር በረረ። ወንድሙ ጋኔሻ ግን የተለየ መንገድ መረጠ። ጋኔሻ በቀላሉ ወላጆቹን ቪቫን እና ፓርቲቫን 3 ጊዜ ዞረ። ጋኔሻም በዓለም ላይ ካሉት ነገሮች በሙሉ ለእርሱ አስፈላጊው ነገር ወላጆቹ እንደሆነ ገለጸ። እና እኔም ዓለምን በመዞር የተሸውጀ ይሆን? እነዚህ ነገሮች እያሰብኩ በልቤ ጉዞዬን ቀጠልኩ። የሆነ ስሜት አለ የማታውቁት ሀገር ባህል ጋር ስትሄዱ። እዚያ አካባቢ አድጌ ቢሆን እኔ እንሆን ነበር።